በልጅነቴ እናቴ እርጉዞና ቤተሰብ ወንድ ልጅ እንዲወልዱ ነበር የሚመኙት ሳምሃው እና ሴት ልጅ በመወለዱ ዲስአፖይንትድ ሆና ነበር አያቴ እና ተኝታ በነበረበት ሰዓት ነው ህልም አይቼ ይህንን ስም ያገኘሁት ያንቺን ስም ብላ ላይክ ሺ አክሰፕትድ ሚ በአዲስ ዓለም በሚለው እነሱ ልም አውጥተውልኝ ሳይ በህልም ይወጣልኝ ስም ነው። ሚጡ ሚሚ ምናምን ተብሎ ነው ሰው ልጅ የሚወጣለት። እንደ አጋጣሚ ከሆስፒታል ከየካቲት ሆስፒታል ጀምሮ ማስረጃዎች ሚጡ ሚሚ ተብዬ የማላውቅም አዲስ ዓለም ነው ስሜ። በአሁን ደግሞ እስልምና ላይ ስንመጣ አዲስ ህይወት ውስጥ ነው የገባሁት። ላይክ እኔ ወርልድ ቢጊኒንግ ነው ለእኔ አዲስ በርን የተከፈተው አዲስ ጆርኒ ነው። የኔን የሚመስል ስም ብዙ የእስልምና ስሞችን ፈልጌ ነበረ፣ ብዙ ሪሰርቾችን አድርጌ ነበረ። ይሄንን አዲስ ዓለም የኔን ጆርኒ አሁን ያለሁበት እንደውም ስወለድ ከነበረኝ ሳድግ ከነበረኝ ስም ይልቅ እስልምና ውስጥ ስመጣ ስሜ ሴንስ ሰጠ። ፎር ደ ፈርስት ታይም ዲስ ኢዝ ላይክ አዲስ ዓለም ላይክ ትክክለኛ ስሜን ቦታው አገኘ ብዬ ስላሰብኩኝ እንጂ ብዙ ስሞችን ለማየት ሞክረናል፣ ግን እሱን የሚመስል ነገር ላገኝ አልቻልኩኝም። ለዛ ነው። ኦኬ ማሻአላህ። ኦኬ አሁን አንዳንድ ጥያቄዎች አሉ ከእህቶቻችን የመጡ። አንድ እህታችን ነገ ላየው እጓጋለሁ እና የኔ ጥያቄ ሙቤ ትላለች፣ እስልምናን ስትቀበይ ለእስልምና ምን ያክል አስተያየት ነበረች ትላለች። ማለት ሳትቀበይ በፊት ለእስልምና እንዴት ነበር ለእስልምና ያለሽ አስተያየት? ነገራችን ላይ አትጨነቂ፣ ድምፅ አይረብሸንም። ያጀማ አብሽር ባክግራውንድ አይረብሸንም። ሪላክስ ሁኚ፣ ለእኛ በደንብ ይሰማል። ጥያቄውን ሰማችሁ? ዌል እስልምና ድገምልኝ፣ ብትደግምልኝ ደስ ያለችው ያው እስልምና ሳትቀበል በፊት ለእስልምና ያለሽ አስተያየት እንዴት ነበር? እስልምና እንዴት ነበር የምታየው? እንደዛ ነው። አሪፍ ጥያቄ ነው። እስልምናን በአጠቃላይ ጥሩ ሊፈቱ ጥሩ ከሆነ አለን አይደል? ኦኬ እስልምናን በትምህርት ቤት ደረጃ ልክ እንደምናውቀው በትምህርት ቤት ደረጃ እንደምናውቀው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራይታው እንትን በዛ ሴንስ አልነበረም። የእሱ ክሬት ያደረገው የራሱ ሃይማኖት፣ ስለዛ የማይነካ የማይታወቅ መታወቅም የሌለበት የሰው እንትን ፈጠራ ከሆነ ያና ኤፈርት ማውጣት እንደሌለብን፣ ሁለተኛ የገዳዮች መስመር ከጣሱባቸው የሚገሉ፣ ሁለተኛ ሃይማኖቱም የፈጣሪን ቤዝ ያደረገ ነገር እንዳልሆነ ሰው ክሬት ያደረገው አላህ ብሎ ሳምባዲ ክሬት ያደረገው ሃይማኖት ነው። ስለዚህ ብዙ ማስተከታይ ያለው የአረብኛ ተናጋሪዎች ብቻ ቋንቋን ባህሉም ኢንፍሉዌንስ ለማድረግ የሚደረግ ሙቭመንት አድርጌ ነው። ከዛ ውጭ አልነካውም አላየውም። ብዙ ጆርኒዎች ምን በኋላ ስትረዳ ስነግርህ ስለ እስልምና ግን ክሉም አልነበረኝም፣ አንዲትም እውቀት አልነበረኝም። ይህንን ሁሉ እድሜ ስኖ ጀነራሊ ከምናውቀው ይሄ 4-5 አብራችሁ አትብሉ ምግባቸው አይጣፍጥም ምናምን እንዲህ እንዳታላል አብራችሁ ሳህን ላይ መቅረቡ አፕሮፕሪየት ስለሆነ ብዙ ጓደኞች እንኳን ቢኖሩ ዳት ባውንድሪ ነገር አለ አይደል? የሆነ ነገር የማይነካባቸው ነገር ብዬ ነበር የማስበው እና ያ ነበረ የኔ ምስል። ስለዚህ ብዙም እውቀት አልነበረኝ። ኦኬ ማሻአላህ። ቀጣይ ጥያቄ ደግሞ ራሷ ናት የምጠይቀው። እስልምና ውስጥ የከበደሽ እና የቀለለሽ ነገር ምንድን ነው? ማለት እስልምና ውስጥ የቀለለሽ እና የከበደሽ ነገር ምንድን ነው ትላለች። የከበደኝ ነገር መጀመሪያ ደረጃ የከበደኝ ነገር መጀመሪያ ሙስሊም ከመሆኔ እኔ በፊት ጨርሼ ነው የገባሁት ጥያቄዎቼ። ሰው
ከመስለሜ ቀናቶች በፊት ጭራሽ ጥያቄዎችን አበጥሬ ጠይቄ ላይክ ዲስ ኢዝ ዘ ራይት ሪሊጅን ብቻ ሳይሆን ለእኔ ህይወት ትክክለኛ መሆኑን አውቄ ስለሆነ ስገባ ከበደኝ ብለው ነገር የለም። መኖር ነው የጀመርኩትኝ። ወዲያውኑ ወደ ኑሮ፣ ወደ ልምምዱ፣ ወደ ጾሙ፣ ወደ ሰላቱ፣ ወደ ዳዕዋ፣ ወደ ህይወት፣ ወደ በቃ ላይክ ፕራክቲካል ነገሮች ነው ያተኮርኩትኝ ስገባ። ስለዚህ ከመግባቴ በፊት ከብዶሽ ነበረ ወይ ነው መሆን አለበት ጥያቄውን ለማስተካከል። አዎ ብዙ ጥያቄዎች ነበሩ ሊከብድ የሚችሉ በሰው ጭንቅላት ላይክ ነቢያችን ሰለላሁ ዐለይሂ ወሰለምን እንዴት ነው እሞትልዎታለሁ ፊዳይካ ምናምን ሲባል ያንን ሴንስ ማግኘቱ ከባድ ነበር ለእኔ። ሀው እንዴት የሰው ልጅ ለአንድ ሰው ለዛውም ህይወቱ ላለፈ ሰው እሞታለሁ ሰው ማለት ህይወታቸው እንዳለ እንደዚህ አይነት ስሜቱ እንዴት ነው የሚሆነው የሚለው ያዛ ፖዚሽኔን ብሆን የሚከብደኝ ቦታ ያነበር ብዬ ገና ሳልገባ በፊት የምጠይቀው ጥያቄ ነበረ። በጣም ከባዱ ኩዌሽን። ከዛ ውጭ ግን እስልምና ለእኔ እንደ ፐዝል ነው። ግጥም ያለ ፐዝል አለ። ራስን ስታገኝ የራስ ጆርኒ ላይ የራስ ፐዝል እንደ ይሄ ነኝ እኮ ይችን አዲስ ዓለምን ኦልሞስት እንደ አዲስ አፍርሰን የገነባባናት። ስለዚህ ፒስ ኦፍ ፐዝል ነው ለእኔ የሆነው ብዬ አስባለሁ። ማሻአላህ። ኦኬ ቀጣይ ጥያቄ ይመጣልሽ። ከቤተሰቦችሽ ሌላ እስልምናን የተቀበለ አለ ወይስ አንቺ ብቻ ነሽ? ለቤተሰቦችሽ ምን ትመኛለሽ? በጣም የሚገርማችሁ ነገር በእኛ ቤተሰብ ውስጥ እውነትን ፈላጊዎች ናቸው። እውነት ለመናገር አያቴም የተማረች ሴት ናት። ያው ህይወት አፕሳይድ ዳውን እንዳለፈች ሁሉ እናቴም ነብሷን ይማረው እና የእነሱም ኢንፍሉዌንስ አድሮብኛል ቢያስ እንዲህ እውነትን መፈለግ ደስ ይላቸዋል። ከዛ ውጭ ግን በእኛ በዘራችንም ሆነ በምን የመጀመሪያው ሙስሊም ሴት ነኝ እና ይህንኑ መንገድ መመኘት ብቻ ሳይሆን ይህንኑ መንገድ ማሳየት ግዴታዬም ነው ብዬ አምናለሁኝ እና እንኳን ስለ ቤተሰቦቼ ደግሞ ፕሬሸስ ቲንግ ለምላቸው ቀርቶ ለማናውቀው የጮህ እንዳያዩት ይሄ ነው ቀጥተኛው መንገድ እንላለን እና አልሐምዱሊላ ፈጣሪ አላ ይህንን ሃይማኖትም ስለሰጠኝ ሆነ የእሱን መንገድ ስላሳየኝ ለቤተሰቦቼም ደግሞ ወደፊት ተስፋ አደርጋለሁ። ዱአ አርጉልኝ። ፕሬዠር ማድረግ ስለማልፈልግ እንደዛ ላይ ነን ያለ ነው። የምመኝላቸው እስልምና ነው። እንኳን እነሱን አይደለም እኔን የነካ ያየኝ በሙሉ ሙስሊም ቢሆን ምኞቴ ነው። ኢንሻአላህ ቤተሰቦችሽንም አንቺን አላህ ቀጥተኛ መንገድ እንደመራሽ ቤተሰቦችሽንም አላህ ቀጥተኛ መንገድ እንዲመራቸው ዱዓ እናደርግላቸዋለን ኢንሻአላህ። እኔ እንጃ ይሄ ጥያቄ እስኪ ኦኬ ያው መርጦ የላኩልኝ ነው። አቡ ፋጡማ ይባላል። ሙቢ አደራህን በቤተ ክርስቲያን ውስጥ እና መስጂድ ውስጥ ምን ልዩነት አለ ነው መሰለኝ። የትኛው ግልጽ ነው ብለህ ጠይቃት። ትንሽ ጥያቄው እኔ እንጃ ከፈለግሽ ያለው እሱን ጥያቄ እና ነው የኔ ጆርኒ ከክርስትና ወደ እስልምና አልመጣውም። ለብዙዎቻችሁ ኮሬክት ለማድረግ ያህል ፕሮሰስ ነው። የኔ ህይወት በፕሮሰስ ውስጥ ያለፈ ነው። እንደ ምስልና እንደምናምን ሜዝመራይዚንግ በዲዛይን የተሰራ የሆነ ብዙ ነገር ያለበት ቦታ ነው ክርስትና ውስጥ። ላይክ አይ ዶንት ኖ ኮምፔር ማድረግ እንደ ሙዚየም ነገር ሄዶ ቢታይም አይ ዶንት ማይንድ ፕሮብለም የለብኝም። በክርስትና ውስጥ ያለውን እንደዚህ እንትናችሁ እንዲህ ነው መጥፎ ነው እንደዚህ ነው ምናምን ብዬ ኮምፔር ማድረግ አልፈልግም። ራሱን የቻለ ነገር አለ። በቃ ኮምፔር የማይደረግ እኛ አሁን እየተስማማን ያለው ነው የፈጣሪ ጉዳይ ኮንሰፕቱ ላይ ነው እንጂ ከቤተ ህንፃው ጋር ችግር አለብኝ ብዬ አላስብም። ለሌሎቻችሁ ምናልባት ልዩነት ሊኖረው ይችላል። ኮንሰፕቱ ነው እዛ ጋር የተቀመጠው ምስል የሚያስተላልፈው መልእክት እንጂ ከግንብና ከንትን ጋር ያለው ልዩነት አለው ብዬ አላስብም። ያው ፎር ፈርስት ታይም ወደ ማስክ ሄድኩትኝ ሄጄ አላውቅም በህይወቴ። ያው የኦርቶዶክስ እያለውም ነበርኩኝ፣ የፕሮቴስታንቶችን አዳራሽም አውቀዋለሁ። የእስልምናንም ደግሞ ሞስክ ሄድኩ ጊዜ ብዙ ነገር ጠብቄ ነበረ። እንደውም አላለ ሪሌትድ የሆነ ነገር ምስል የሆነ ሳምቲንግ የሆነ ነገር መስጊድ ውስጥ የሆነ ነገር ሪፕሬዘንት የሚያደርግ የተለጠፈ ወይ አላሁ አክበር የሚሆን ይችላል። ወቴቨር ብቻ የለመዳችሁ ትሬንድ አለ። በጣም ይቅርታ ጉንፋን ስለያዘኝ ነው። ያው ኦርቶዶክስ ጋር ራሷን የምስል የምታስተምርበት እንትን አላት፣ ምስሎች ምናምን አላት። ፕሮቴስታንቶችም ደግሞ ኢየሱስ ጌታ ነው ሳምቲንግ ታፔላ አለ። እስልምና ውስጥም የሆነ ሳምቲንግ የሆነ ነገር የተቀመጠ ነገር ጠብቄ ነበርና እስከምገባ ከጓደኛዬ ላይ አክራሃቴ በስራም በምን የሚያገኘዋል እንዳልኳችሁ መስጂድ ከጫማ ስጋ ወልቅ ጀምሮ ስጋባ ኤቭሪ ዲቴል ኒው ቲንግ ነው በረጅም ጊዜ